እሷም ወደ ዩኒቨርሲቲ ሄዳ ርቀቶች የተጀመሩበት ወቅት ነበረ። እንግዲህ እንደምታውቁት አካባቢ የምታውቁት ከሆነ ከሀይቅ ጎንደር ትንሽ ራቅ ይላል። እንዲሁ በተፈለገ ሰዓት የምንገናኝበትና ፍቅራችንን የምንለዋወጥበት የምንገላለጽበት ምቹ ሁኔታ አልነበረም። በወቅቱ ደግሞ ስልክ እንዲህ እንደ ልብ የበዛበት ወቅትም አልነበረም። ያው አንዳንዴም በጎረቤት ስልክ ከዛም አልፎ ደግሞ የተወሰኑ ሰዎች ጋር ደግሞ ሞባይል ያው እኛም ጋር ደርሶ ነበር አጋጣሚ እና ሞባይል ስልክ ነበረ። ኔትወርክ እንደ ልብ አልነበረም። ያው ሀገራችን እንግዲህ የሚታወቅ ነገር ታውቁታላችሁ። እንዲህ እያልን ዛሬ ላይ የደረስበትን ደግሞ ታውቁታላችሁ። የስልኩን ዘመናዊነት እና ቴክኖሎጂውን በተመለከተ ማለት ነው። ዞሮ ዞሮ ግን ከጎንደር ከገባችሁ በኋላ ርቀቱ እንዳልኳችሁ ነው። በዚህ ርቀት መካከል ምን አለ? ዓላማን ፈጽሞ መምጣት አለ። እሱ ዓላማን ፈጽማ መምጣት መቻል አለባት። የዓላማ ምንድን ነው? በገባችበት የትምህርት መስክ ሰክሰስፉል ሆና ጥሩ ውጤት ይዛ መምጣት ነበረባት። ምንም እንኳን ያልቋጨነውና ገና ያልጠገብነው ፍቅር ላይ የጦፈ ፍቅር ላይ ነበርን። የሆነም ግን የዛ የምትሄደውም ዞሮ ዞሮ ለዓላማ ስለሆነ እኔ ትልቅ ኃላፊነት ነበረብኝ። ምን አይነት አትሉኝም? እሷ ሰክሰስፉል ሆና እንድትወጣ አንደኛ እዛ ያለውን ኢንቫይሮንመንት እንድትለምድ የማድረግ በስልክ ነው ያው ዞሮ ዞሮ የምንገናኘው። ያ ስልክ ደግሞ አንዳንዴ ሲበዛ ስልኮች ሲበዙ ዓላማዎችን ወደ መሳት ነገር እንዳታደላብኝ የኔ ጭንቀት የነበረው ብዙ ጊዜ ናፍቆትም አለ፣ ከቤተሰብ መራቅም አለ። እሱ ነገር እንዳይፈጠር በተቻለ መጠን ስልኮችን የመቀነስ በእኔ በኩል ፍላጎት ነበር። እሷ ደግሞ በየቀኑ ብደውልላት በጣም ፍላጎቷ ነበረ ያው አይደል። ስለዚህ ያንን ነገር እንዳይሆን በመነጋገር ዓላማዋ ትኩረት አድርጋ ትምህርቷ ላይ ብቻ አድርጋ ያንን ውጤት ይዛ እንድትመጣ ሁል ጊዜ በእያንዳንዱ ሴሚስተር ላይ ጥሩ ውጤት ይዛ እንድትመጣ የኔ ትልቅ ህልም ነበርና ያም ደግሞ ሆኗል። በተለያየ አጋጣሚ ስልኮቻችን ላይ ስናወራ ቁም ነገር ነው የምናወራው። አንደኛ በእያንዳንዱ ቀን የምታሳልፈውን እና ያጋጠማትን ህይወት ያጋጠማትን ቻሌንጅ ዲስከስ እናደርጋለን። ደስታው ላይ አብሬ ተሳትፌ ኢንጆይ እናደርጋለን። በደስታው እናልፋለን። ያገጠማት ደግሞ አስደንጋጭ ነገርም ካለ ደግሞ መውጫ መንገዶችን በተሻለ መንገድ እኔ ለማሳየት ሞክራለሁኝ። እሷም በእርግጥ ቀላል ሰው አይደለችም። ጥበብ አላት። የማለፊያ ነገሮችን ትችልባቸዋለች እና እነዛን ነገሮች የማጠንከር ፍቅራችንም ሳይቀንስ ከዓላማዋም ሳትሳነፍ ዓላማዋ ደግሞ ቤተሰቦቻችን የሁላችንም ቤተሰቦች እንደሚመኙት ሁሉ የእሷን ቤተሰቦች ከዛ ከዩኒቨርሲቲ ይዛ ልትወጣ የሚገባው ትልቅ ስኬት ስላለ ያን ይጠብቃሉ። ይህን ደግሞ ስኬት ደግሞ የቤተሰብ ብቻ ሳይሆን የኔም ኮንትሪቢሽን ያስፈልግ ነበርና በተቻለ አቅም ናፍቆቱን ረስታ እኔም ጋር ያላትን ነገር በተወሰነ መንገድ አስተካክላ ትኩረቷን 100% ትምህርቷ ላይ አድርጋ የጥሩ ውጤት ባለቤት እንድትሆን ትልቁ ህልሜ ነበርና በጣም ግን ፍቅራችንም ሳይቀንስ የሷም ስኬት ሳይቀንስ በጣም በሚያምር ሁኔታ ተመልካቾቻችን ግን ታውቁታላችሁ አለ ርቀትና ፍቅር የተከፈለው መስዋዕትነት ቀላል እንዳይመስላችሁ። ምክንያቱም ናፍቆት አለ። እኔ ቻል አድርጌው ነው እንጂ እኔ ብሳለሁ ይቺ ነገር ላይ ማለት ነው። በጣም ነበረ እንትን እንዳልኩት የሆነው። ዞሮ ዞሮ በብሬክ በምትመጣበት ሰዓት ደግሞ የዩኒቨርሲቲውን ህይወት ጨርሳ እያንዳንዱ ብሬክ ላይ ትመጣለች። ወደ ቤተሰብ ስትመጣ ካወቃችሁ ሰማ በድጋሚ አካባቢውን ከደሴ ወደ ከጎንደር ወደ ደሴ በምትመጣበት ሰዓት ቀድማ የምትገኘው ከተማ እኔ ያለሁባት ሀይቅ ከተማ ነች። ስለዚህ ሀይቅ ከተማችን ላይ 1-3-4 ቀን ሪዘርቭ ያመጣ ከኔ ጋራ አሳልፈን ሪላክስ አድርጋ በስነስርዓት የነበረችበትን የፈተና መጨናነቅ የጥናት ስትረስ ምናምን ነገር ሁሉም ነገር አስረስቼ በጥሩ ሞራል ወደ ቤተሰቦቿ እልካት ነበር እና በተለያየ አጋጣሚም ደግሞ እኔም በጣም በቋሚነት ሀይቅ ላይ ብቻ ስላልነበርኩ ደሴም እመላለሳለሁ። ደሴም ሲሄድ ደግሞ እንገናኛለን። ቁም ነገሮችን ዩኒቨርሲቲ በነበርሽበት ወቅት ምን እንዳጋጠማት በአካል ያኔ በስልክ ነበር አይንገባችሁ። አሁን ደግሞ በብሬክ በአካል ስመጣ ደግሞ ከሀስከፍ ያላትን ነገር በሙሉ ታካፍለኝ ነበረ። እኔም ያለውን ነገር አድሼ አዲስ መንፈስ አላብሼ እንትን ል ነበር ማለት ነው። ይምሳል አዎ ዮቤ ደስ የሚል ጊዜ ነበረ። እንግዲህ ወደ 4 ዓመት አካባቢ ነው በእንደዚህ አይነት መልኩ ያሳለፍነው። ግን በመሀል ደግሞ ዮባ ቀየረና አዲስ አበባ ገባ። እኔም እዛው ነበርኩኝ፣ እሱም ወደ አዲስ አበባ ገባ። ብቻ ደስ የሚል ጊዜ ነበረ። እግዚአብሔር ይመስገን ጥሩ ጊዜ ያሳልፈናል። ጥሩ ደስ የሚሉ ትዝታዎች ነበሩ እና እንግዲህ የህይወታችን ትልቁ ፈተና የሚጀምረው 4ኛ ዓመት ላይ ታስታውሳለህ አይደል ዮቤ?
4ኛ ዓመት ላይ ነው ትልቁ የህይወታችን ፈተና የመጣው ማለት ነው። ያም የሆነው ምንድነው እንደነገርኳችሁ እናቴ ብዙ ዓመቷን ያሳለፋችሁ አረብ ሀገር ነው እና ኦልሬዲ የመጣችበት ሰዓት ነበር። 4ኛ ዓመት ላይ ስትመጣ እኛ ልንነግራት ያሰብነው ነገር ምንድነው ያሰብነው የነበረው ግራጁዌት አድርጌ በተሻለ ውጤት ሆኜ ላይ ሆኜ እንደ ምንድነው በቃ እንደ አንድ ጋራንቲ ይዘን አይደለ መመረቄን ሰክሰስ ማድረጌን እሱን እንደ አንድ ነገር ይዘን ከዛ ቁጭ አድርገን አብረን ማውራት ባለብን ወይ እናውራታለን ነው የኛ እቅድ የነበረው። እቅዳችን አልሆነም። እንደመጣች መስማት በማይገባት መንገድ ያንን ነገር ሰማች ማለት ነው። ስለዚህ ያኔ የኔና የዮባ ህይወት ፈተና ውስጥ ወደቀ ማለት ነው እና ከዛ በፊት ግን ምንም የእናቶች ቀን ቢያልፍም ስለ እናቴ የሆነ ነገር ብዬ ማለፍ እፈልጋለሁኝ። እናቴ በጣም ጠንካራ እናት ናት በጣም እና እኔን ለማሳደግ ቤተሰባችንን ለማስተዳደር ስትል የግድ ስደት መሰደድ ነበረባት። አጭርም ጊዜ አይደለም በጣም ለረጅም ጊዜ ነው በስደት የኖረችው እና አሁን ነው የሚገባኝ ልጅን ወልዶ እያንዳንዱን ስቴፕ ሳያሳድጉ ያን ነገር ሉዝ ማድረግ ምን ያክል ዋጋ እንደሚያስከፍል እሱ ራሱ ትልቅ የከፈለችው ዋጋ ነው። የግድ ሰርቫይቭ ለማድረግ እኛ እንድንኖር ለማድረግ እሷ መሰደር ነበረባት። ምክንያቱም እዚህ ሰርታ የምታደርገው ነገር በቂ አልነበረም። እኔ መማር አለብኝ። እናቴ ነው የምላት አያቴን ማስታመም አለባት፣ መጦር አለባት። ሰው ቤት ሰርታ ያንን ገቢ ደግሞ ማምጣት አትችልም። የግድ መሰደር ስለነበረባት ተሰደደች። ለረጅም ጊዜዋን እዛ አሳለፈች ማለት ነው እና የከፈለችልኝ ዋጋ ለኔ ሌሎች እናቶች ከከፈሉት ዋጋ ይለያል። ምክንያቱም አጠገቤ ያልነበረችም እንደ እናትነት ልትሰጠኝ የምትፈልገው ነገር እኮ ብዙ ነገር ይኖራል። ያንን ነገር እንኳን ልትሰጠኝ አልታደለችም። ገባ ያ ስሜት የሚገባ አሁን ስፔሻሊ ወልደን ልጃችን ስቴፑን ስናየው ይህን ነገር ነው ለካ እናቴ ያጣችሁ የሚለውን ነገር አስባለሁኝ እና እንደዛም ሆኖ ተመልካቾቻችን ትሰራለች፣ እኛን ታኖራለች። የኔ የምትለው ነገር የላትም። እኔ አስታውሳለሁኝ 3 ዓመትም ሰራች 4 ዓመትም ሰርታ ልታየን ከኛ ጋር ጊዜ ለማሳለፍ ትመጣለች። ኦር በቃ ይብቃሽ ተብላ በቤተሰብ ምናምን ይብቃሽ እስኪ እዚሁ ኑሪ ብለናትም ትመጣና ሴታፕ የሚያደርግ ሰው የለም። ጠባብ ቤተሰብ ነን እንደነገርኩና ስትመጣ ቆይችን ብር ይዘን ይሄን ነገር ሴታፕ አስተካክለንላት ይሄን ነገር ትሰሪን ያህል ትጀምር የሚባለው ነገር የለም። ያችን ብር ይዛ ትመጣለች። በዛችሁ ብር እንበላለን፣ በዛችሁ ብር እንጠጣለን፣ በዛችሁ ብር የቤት ኪራይ ይከፈላል። ያ ሁላ ነገር ሲሆን ቁጭ ብላ በዛ ላይ ደግሞ እናቴ ለጋስ ነች። ተቸገርኩ ላለው ሰው በሙሉ መስጠት ነው። ዛሬን እንጂ ነገን አታስብም። ዛሬን በቃ ደስተኛ ሆና ማለፍና አይደለም የራሷን ነገር የምትከፍትበት ይቅርና መመለሻ ትኬት መቁረጫ መመለሻ ያጥራት ነበር። ስለዚህ የግድ ደግሞ ድጋሚ መመለስ ይኖርባታል ማለት ነው። በእንደዚህ አይነት ውጣ ውረድ ውስጥ ሆና ነው እንግዲህ እኛን ያኖረችን ማለት ነውና በዛ መካከል ደግሞ እያለ ምን ተፈጠረ? የሰከንድ ይር ተማሪ ያለሁኝ እናታችንን አጣናት ማለት ነው። በህይወት አጣናት። ያ ደግሞ ከባድ ነው። አብዛኞቻችሁ ይህን ስሜት ትጋሩታላችሁ ብዬ አስባለሁ። በባዕድ ሀገር ለዛውም በአረብ ሀገር እንደዚህ አይነትን የእናትን ሀዘን መስማት በጣም ከባድ ነውና እዛ ሆና ይህን ነገር ሰማች ማለት ነውና የነበረችበት ሁኔታ ጥሩ አልነበረም። በቃ በጣም ከባድ ሳይኮሎጂካል ስትረስ ውስጥ ነበር የገባችው እና ጓደኞቿ እግዚአብሔር ይስጣቸው እዛ ያሉት አረጋግተዋት በቃ ከዚህ በኋላ ደግሞ ለራስሽ መስራት አለብሽ የሆነች ነገር ይዘሽ ወደ ሀገርሽ ግቢ ብለዋት አረጋጓት። ትንሽ ሰርታ እግዚአብሔር አልፈቀደም። እሱንም ድንገት በውጭ ነበር ያን የሚሰራው፣ ዱባይ ነበረች፣ በውጭ ነበር የምትሰራው እና ቤተክርስቲያን ደርሰው ከጓደኞቿ ጋር ሲመለሱ የሆነ መኪና አክሲደንት ይፈጠራል። እዛ ላይ ፖሊሶች ስለነበሩ ድንገት ሰብስበው የይዟቸውና ያው ተጠርዛ ወደ ሀገሯ ትመጣለች ማለት ነው። ስትመጣ እንግዲህ ያለ 5 ሳንቲም ነው የመጣችው። ኢቭን ልብሷን እንኳን ይዛ አልመጣችም። እናታችን በህይወት የለችም። እሱ ራሱ ትልቅ ከባድ ቻሌንጅ ነው። ኢቭን እኔ ከዛ በኋላ ወንድሜ ጋር ነበር አይደል የምንኖረው፣ አሌክሶ ጋር ነበር። እናቴም አሌክስም ሆነን አንድ ላይ ነበር የምንኖረው እና እናቴ ካለፈች በኋላ አሌክስ ጋር ኢቭን የራሴ የምትለው የምትገባበት ከፍታ የምትገባው ጎጆ እንኳን አልነበራትም። የግድ አሌክስ ጋር ነው ገብታ አብረን መኖር የጀመርነው ግዴታም ስለነበር እና ይህን ነገር ያነሳው ስለምንድን ነው ተመልካቾቻችን? በቃ አብዛኞቻችሁ አረብ ሀገር የምትገኙ እህት ወንድሞቻችን በምን አይነት ሁኔታ ውስጥ
እየኖራችሁ እንደሆነ እረዳለሁኝ። እኔ ስላለፍኩበት እናቴ ስላለፈችበት አውቃለሁኝ። እና አላማ ያደረጋችሁት ምናልባት እናቶቻችሁን ለመጦር እናቶቻችሁን ህይወት ለማስተካከል የቤተሰብ ህይወት ለማስተካከል ወይም ደግሞ እንደኔ ደግሞ በአጋጣሚ ልጅ መጥቶ ያንን ልጄን ደግሞ ላሳድግ ብሎ ልጅ ለማሳደግ የሆነ ዋጋ ለመክፈል ለሆነ ሰው ዋጋ ለመክፈል ተብሎ ነው የተሄደው። ግን እዚህ ጋር አስምሬ መናገር የምፈልገው ነገር እባካችሁ ማለት ለቤተሰብም ሲሆን ለራስም የሚባል ነገር ያስፈልጋል። ለራሴ እናቴ ለራሴ ብላ አይኖረችው ነገር የለም። ለራሴ ብላ ያስቀመጠችው 5 ሳንቲም የለም፣ እግዚአብሔር በሚያውቀው ማለት ነው። እዛ ጋር ምናልባት ለቤተሰብ ብላችሁ እንኳን ከሆነ ሄዳችሁት ይችን ደግሞ ለራሴ ለነገ የምንላትን ነገር ብናስቀምጥ ጉልበትም ያልቃል፣ ጊዜም ይሄዳል። ዛሬ ያለን ፖቴንሻል ዛሬ ያለን አቅም እኮ ነገ ላይ ላይኖር ይችላል። ነገ ሀገሬ ላይ ስገባ ምንድን ነው የምሰራው? በቃ ቤተሰቤን አሳለፍኩኝ፣ ከዛ በኋላ የኛ ህይወት ምንድን ነው የሚሆነውን የሚለውን ነገር ሁላችሁም ቆም ብላችሁ ብታስቡና በቃ ለነገ የምትሏት ነገር ትንሽም ብትሆን የወረወራችሁ የምታስቀምጧት ነገር ብትኖር ነገ ሀገራችሁ ላይ ስትመጡ ቢያንስ በኮንፊደንስ ይችን ነገር የምከፍትባት ይችን ያህል ሳንቲም አለች፣ በቃ በዚህ ሳንቲም ትንሽ ነገር እንቀሳቀሳለሁኝ ብላችሁ። ምክንያቱም ሳይኮሎጂካል የሚፈጥረው ተጽዕኖ ቀላል አይደለም። ያለ 5 ሳንቲም ሀገር ውስጥ መግባት ብዙ ዓመት ሰርተ በእኔ ቤተሰብ ላይ ስለደረሰ ሳይኮሎጂካሊ እንደውም ምን ይባላል አረብ ሀገር ረጅም ጊዜ እኮ የኖሩ ሴቶች እህቶቻችን እኮ በቃ ትንሽ ነገር ያነበሳጫቸዋል። ጩኸት ማዳሞቻቸው ስለሚጮሁባቸው ነው መሰለኝ እንዴት ነው ጩኸት ምናምን አይችሉም። ብቻ ጯሂ ቀስ ብሎ ማውራት የማይችል ሌላ አይነት ካራክተር የማላበስ ነገር አለው። ግን ይሄ ነገር ደግሞ ሞር የሚመጣው እንደኔ እይታ ሰርተን ነገ የኔ የምንለው ነገር ማድረግ ሲያቅተን፣ ዛሬ ሰጪ ከሆነ ነገ መስጠት ሲያቅተን፣ ዛሬ መመለሻ ትኬት ስናጣ፣ የማይሆን ቦታ ላይ ስንወርቅ ያኔ ምንድን ነው የሚለው ነገር ሳይኮሎጂካሊ ክራይስ ውስጥ እንወርቃለን። እና እህቶቻችን በአብዛኛው አረብ ሀገር የምትገኙ እህቶቻችን እንግዲህ በትንሿ አንደበቴ በማቃት በትንሿ በእኛ ቤተሰብ ውስጥ በሆነው ነገር በትንሹ ያለኝን ተሞክሮ ያለንን የቤተሰብ ተሞክሮ ሼር እናደርጋችሁ ብለን ነው። ይህን ሳልናገር ማለፍ ስለማልችል ነው። በዚህ አጋጣሚ እናቴ በጣም ነው የምወድሽ። ለከፈልሽልኝ ዋጋ ሁሌ ያስበዋለሁኝ። ሁሌ በልብ ያለ የከፈልሽው ትልቅ እንደሆነ በተለይ ደግሞ ስወልድ ገብቶኛል ብዙ ነገሮች። እኔን ለማሳደግ መውጣትሽ እሱ ሆኖ ሳለ የኔን እድገት እያየሽ አለማሳደግሽ ደግሞ ሌላ ትልቅ ጎዶሎ እንደሆነ ገብቶኛል። እና ወድሻለሁኝ እናቴ ማለት እፈልጋለሁኝ። እስኪ እውነት ነው እንዳልሽው ነው ማማዬ። በተለይ በአብዛኛው ከኢትዮጵያ ውጭ የሆነ የኛ የኢትዮጵያውያን ዜግነት ያላችሁ ማህበረሰቦች ይታወቃል ኑሮ ለማሻሻል ቤተሰብን ለመደጎም ራስንም ለማውጣት ተብሎ ከሀገር ከምንወዳት ሀገራችን ርቆ መሄድ ማንም ሰው አያስደስትም። እና ዞሮ ግን ቻሌንጆችን ለመጋፈጥ ህይወትን ለማሻሻል ራስን ለመርዳት ተብሎ ይኬዳል። በተለይም ደግሞ እንደተገለጸው በአረብ ሀገራት የምትገኙ እህቶቻችን የሚደርስባችሁን ነገር እንሰማለን፣ ሚዲያዎችን እንከታተላለን፣ እናያለን። እንደዛ ተሆኖ የሚመጣ ነገር ደግሞ እዚህ ጋር ጠብ የሚል ነገር ከሌለ ደግሞ የሚወስደው ወደ ጭንቀት ወደ ብስጭት ምናምን ነገር ነው። ያም ነገር የዛ አይነት ሁኔታ ነው እኛም ጋር የተከሰተውና የዛ ኢምፓክት ነው ወደኛ ህይወትም ገብቶ ነገሮችን እስከ መለዋወጥ ነገር ደርሶ የነበረው እንጂ ከክፋት የመነጨ አይደለም። ማንኛውም ወላጅ ለልጆቹ መልካም ነገር ያስባል። ሁሉም ወላጅ ያስባል። ምንድነው የሚለያየው? የምናስብበት መንገድ ምናልባት እይታችን ነው የሚለያየው። አንዳንዴ ጥሩ የሚመስለን ነገር ይኖርና ለእኛ ደግሞ ሳናስበው ጎጂ ሊሆን ይችላል። ለልጆቻችን ሊጎዳ ይችላል። ለቤተሰቦቻችን የምናስተላልፈው መልእክት ማለት ነው እና ጎጂ ሊሆን ይችላል። ከዛ ውጭ ግን ሁሉም ቤተሰብ ለልጆቹ መልካም ያስባል፣ መልካም አረዳድ አለው። ልጆቹ ትልቅ ቦታ ደርሰውለት ማየት ይፈልጋል እና ከዛ የመነጨ ነው። በተረፈ ግን እንደተባለው በተለይ በአረብ ሀገር የምትገኙ እህቶቻችን ለስኬት በቅታችሁ ለሀገር ለምድራችሁ በቅታችሁ ሁሉ ነገር ወደዛ ሳይሆን እነሱ ወደኛ የመጡበትን ነገር እንመኛለን። እግዚአብሔር አምላክ ወደ ሀገራችሁ ለመምጣት ያብቃችሁ ነው የምለው። ሁላችሁንም እንግዲህ ለምትወዷት ሀገራችሁ ያብቃችሁ፣ ለምትፈልጉት ነገር ብቁ ለማለት እንፈልጋለን። እንግዲህ ዛሬ ይችን ነገር ወደ እናንተ ማምጣት ፈልገን ነው። እንግዲህ እናቴ ሰማች። ከዚህ በኋላ ነው እንዳልኳችሁ የህይወታችን ትልቁ ከባድ ፈተና የሚጀምረው እና ስትሰማ በምን አይነት መንገድ ነበር የሰማችሁ? ሪያክሽኗ ምንድን ነበር? እስከምን ድረስ ሄደች የሚለውን ደግሞ እንግዲህ በሚቀጥለው ክፍል ይዘንላችሁ የምንመጣ ነው የሚሆነው። እስከዛው ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ደግሞ
ኮመንታችሁ በጣም በዚህ አጋጣሚ በጣም አመሰግናለሁ። ለምትሰጡን ላይ አንዳንዱ አስተያየታችሁ ከልብ እናመሰግናለን። አስተያየታችሁ ለእኛ ገንቢ ነውና አሁንም አይለይን። ኮመንት ላይ አስቀምጡልን ማለት እንፈልጋለን። ሌሎች ልጠይቁን የምትፈልጉት ጥያቄዎችም ካሉ ደግሞ እንድናቀርብላችሁ የምትፈልጉት ነገርም ካለ ኮመንት ላይ ማስቀመጥ ትችላላችሁ። እኛ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ እዚህ ላይ ይብቃን አይደል ዮብዬ? እንወዳችኋለን። እግዚአብሔር አምላክ አገራችንን ሰላም ያደርግልን። ሰላም ሁኑልን። ቻው።